በቃ ቻው ፍርዬ፣ ከቻልሽ ለመምጣት ሞክሪ። ቆንጆ ምሳ ሰርተን እንጠብቅሻለን። በቃ ሞክራለሁ። ደህና ዋሉ። እሺ ደህና ዋይ ፍሬ። ወዴት ልትሄድ ነው? ወደ ልጄ ክፍል። ልጄን ማውራት ነገር አለኝ። እሺ ቆይ እግርህን ቀስ በል። ሰማሻችን ስርዓተ ቢስ ስታወራ እንኳን ለአፏ እኮ ምንም ክብር የላትም። ለማንኛውም ይሁን እንደዚህ አይነት ነገር እንዳይለመድሽ ተጠንቀቂ። በእንደዚህ አይነት መንገድ ማንንም ሰው ታግሽ አላውቅም። እሺ በጣም ይቅርታ ሮቢ፣ ድጋሚ እንደዚህ አይነት ነገር አላደርግም። የዛሬን ብቻ ይቅርታ አድርግልኝ። ችግር የለውም። ምን ላድርግ፣ ናፍቆትም ሀሳብም አንድ ላይ እኮ ሲሆንብኝ ጊዜ ነው። ሊሆን ይችላል። አኩርፈኛል እንዴ ሮቢ? አሁንም ከልብ ይቅርታ አላደረግልኝም አይደል? ሀያ አላኮረፍኩሽም። ያልኩሽ መስሎሽ ነው። በጣም ይቅርታ ሮቢ። በቃ ረብሽ ልሂድ። አትረብሽኝ። ለምን አብረን ነው ከናደርግ ወይስ ብቻሽን መሄድ ፈልገሽ? አይ እንደዛ እንኳን አልፈለኩም። እርግጠኛ ነህ ታወራኛለህ? አዎ አወራሻለሁ። እኮ ልክ ብለሻል፣ ግን ደግሞ ፍሬ ለኔ በጣም ስለምትጨነቅልኝ ነው። እሺ በቃ እናንተ ታውቃላችሁ። የምነግራችሁ ነገር ቢኖር ለሚሰማው ሰው ይደብራል እንደዚህ ሲባል። በቃ አሁን ለማንኛውም ቁርሳችን ብንበላ ይሻላል፣ እየቀዘቀዘ ነው። ወንድሜ ዛሬ ረፍት ስለሆንኩኝ እዚሁ አብሬ ነው ሙሉ። ወይ ማርትዬ ዛሬ ስራ አትገቢም? አዎ ዛሬ ስራ ረፍት ነኝ፣ እዚሁ ነው ሙሉ። ወይ ይሄ በጣም ደስ ይላል። ታዴ ብቻህን አትውልም። በቃ እህትህ ትኖርልሃለች፣ በደንብ አድርገው ይንከባከቡሃል። ኧረ እኔ ያለው ዛሬ በእኔ ኃላፊነት ውስጥ ነው የሚሆነው። እኔም እኮ ዛሬ ፈተና ስለሆነ በጊዜ ነው የምመለሰው። ረረረረ ዛሬ ቤታችን ሞቅ ብሎ ነው የሚውለው። አዎ ህይወት ካለች ቤቱ ሞቅ ማለቱ አይቀርም። ቡና ማፍላቷ፣ ምግብ መስራቷ ምናምን አይቀርም። ለአባቷ የተሰራውን ሾርባ በመውሰዷን ለክሩቤል አሁን ላይ በጣም ተናዳለች። ይቅርታን ብትጠይቀው ይቅርታዋን ሊቀበላት ባለመቻሉ በጣም ተናዳለች። ምን ማድረግ እንዳለብኝ እንኳን አላቅም ትላለች። እሷ ያን ሁሉ እያደረገች የነበረችው ህይወትን ለማለት ነበር፣ ለማያያዝ። ህይወት እሷ ክፍል ሄዳ ጸጉሯን እያሰማመረ ባለበት ሰዓት ላይ ድንገት ከች ትልባታለች። ድንገት ስትመጣ ቆይ ክላሴ ምን እያረግሽ ነው ብላ እንግዲህ ጓ ማለቷ ስለማይቀር ህይወት እዚህ ላይ ሁሉንም ነገር ይችላለች። ምን ችግር አለው? ጸጉሬን እያስተካከልኩ ነው እና ጸጉር የሚስተካከለው እኔ ክፍል ነው ወይ ብላ እንግዲህ ጓ ማለቷን አይሳለቻትም። ኧረ ይቺ ልጅ ትላለች። አንተ እሷ ወዲያ ሰይጣን አለ ሰላም ነው ወይ ብሎ ሲጠይቃት፣ ቆይ አንተ ምን አገባህ? ከኔ ምንድነው የምትፈልገው? ምንድነው ያሰብክልኝ ማስመሰል እያለ እንግዲህ የእነሱን ንዴት እሱ ላይ ትወጣለች። ህይወት በሀሳብ ብቻዋን ስምጥ ብላለች። ህይወት አባቷን አፍቋት ነበር። ከዛ የመጣችው አባትነት ፍቅር ፈልጋ
ነገር ግን ስንመጣ ደግሞ እሷ እንዲሰበችው ሳይሆን አባቷ እንደማይፈልጋት ሆና ሁሉንም ግን በመቻል ጠጥ ብላ እየጠበቀች ትገኛለች። አንድ ቀን የአባትነት ፍቅሩ ገብቶት ልጄ ይለኛል ብላ በጥፊ ስላነደደችበት እሱም እያሻሸ እንግዲህ መንገዱን ቀጥሏል። እኛ እያወራን ያለ ነው ስለ ምግቡ እንጂ ስለ አንቺ ሁኔታ አይደለም፣ ስለ ምግቡ አይደለም። ራሄል በጣም ትንብላለች። ራሄል ተናዳለች። ለምን ምግቡ ሳይሆን ያናደዳት ለአባቷ የተሰራው ሾርባ እንዴት ለሌላ ሰው ይሄዳል ብላ ነው የተናደደችው። በሩ እናንተ እንደፈለጋችሁ ሁኑ፣ እኔ መሄድ ያለብኝ ብላ ትታቸው ትሄዳለች። አሁን ዝም በይ ምን ማውራት አልፈልግም፣ አሁን ክላሴ መሄድ ያለብኝ ይላታል። ራሄልም በጣም ትናደድና ቆይ አባዬ ይቅርታ አድርጎ ሀሬል ምን ላድርግ ትላለች። ራሄል እሱ እንዲወዳት ነበር ያለውን ሾርባ ጠቅልላ ወደ እሱ ክፍል ይዛው እየሄደችው የነበረው። ልክ እሷ እንደሰራች አድርጋ ነበር ለሱ የሰጠች። ራሄል አሁን ምንም አይነት ወሬ መስማት አልፈልግም ብሎ ቢንትን ቢላትም እሷ ግን ይቅርታውን መጠየቅ ስለነበረባት ይቅርታ ጠየቀች። አንቺ ቆይ ግን ከመቼ ወዲህ ነው እንዲህ አይነት ፈጣጣ የሆንሽው? እስከ መቼ ድረስ ነበረ እኔን እንደዚህ እያታለልሽና ፈጣጣ ሆነሽ የምትቀጥይ የነበረው? እያለ እሱም በቁጣ እንትን ይላታል። እሺ ይቅርታ አርግልኝ ብትለው ይቅርታውን ሊቀበላት ወይም ሊያደርግላት ፈቃደኛ አይደለም። ሁለቱ እንግዲህ እየዶለቱ ያሉት ህይወትን እንዴት አድርገው ከቤት አስወጥተው ወደ ሀገሯ እንደሚሰዷት ነው። በፊት አገባታለሁ ብሎ ከዛ የለቀቀችበትን የባሏን ቁጥር ስላገኘች ደውላ እንዲወስድ ልታረግ እየተመካከሩ ነው። አባት እንዴት ይሄን ያክል በልጁ ላይ ጭካኔ በተሞላበት መንገድ እንትን ይሆናል? ለምንስ ነው ህይወትን እንደዚህ ማሰቃየት የፈለጉት? አይ የተረገመኝ ሰሃና እንግዲህ እንዴ አደረግልን ይላል። እሱ ከቤተሰብ ያወቀው መስሎት ነበረ። ደህና ነኝ ያለው ፈጣሪ ይመስገን። ምን ሆነክ ነው ልጄ ፊትህ ጭው ብሏል እኮ ስትለው አይ ትንሽ አማሞኝ ነበረ። ነገር ግን እሱ ይሄን ሁላ እያደረገ ያለው ቤተሰብ ሁሉ የሚያውቀው መስሎት ነበር። ነገር ግን ማንም የሚያውቅ የለም። ህይወት ለአባቷ እንደሰራችለት ነበር። ሾርባውን ሰርታ ስጨርስ ወደ ሌላ ቦታ ስትሄድ ስትመለስ ሾርባውን ያጣችው።
ሾርባው ግን እንዴት እንደሄደ እናንተን እንዳለ የምታውቀው ነገር አልነበረም። እና ሾርባው ምን በላው ሾርባው የት ሄደ ብላ ስጠይቃቸው የራስሽን ጥፋት ወደ ሰው አታላኪ ብለው ነበር የመለሱላት። ውድና የተከበራችሁ የቻናል የቤተሰቦች ሰላም ብለናል። ሰላማችሁ ብዝት ትረፍረፍ ይበለን እያለን ስህተትን ይዘን ከች ብለናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።